ሄሎ አክስቴ አለች ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው። ወይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ ልጅ አርፏል። ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነውማ። ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። ምን ነው ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ኮፍያ ያምራል በጣም አመሰግናለሁ። ኮፍያን በጣም ወድጄዋለሁ። አመሰግናለሁ። አንተ ኮፍያን ወድጄዋለሁ። ምንድነው ኮፍያን ወድጄዋለሁ የምትይ? ደበኛ ባል እኮ አንድ ሰው ቃን ወድጄዋለሁ ካለ እኮ መስጠት አለብኝ። እንደዛ ነው? አዎ። እንዴ ውሰጂ በቃ። እንዴ እማ እኔም መቀመጫሽን ወድጄዋለሁ። ስሙ መጸዳጃ ቤት ደርሼ ልምጣሽ። ሽንት ቤት ደርሼ ልመጣ ነው። ምን አልከኝ? አንቺ ደግሞ ልታረግበት እናቴ ስማ፣ ምን መከሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔ እናት ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር? አዎ እንዴ የዝኑ ቅሳር ማለት እኮ አሜሪካ ነች። ፊልም ሰበላት ገና ጊዜ አላት። አትሞትም እንዴ? አትመኑ እንደዚህ ነገር ፎልስ ኒውስ የሚባል ነገር አለ እኮ። በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንደይሰማ አንተ ምን አርፋለች እያልን እኮ ነው። አረ ሰው እያለቀሳት ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገር፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያየኝ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለቅሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ ውስጥ አስማ ተሰያችሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለ ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ ይኸው አላልኩም የዝኑ ፈጣሪ ልጅ ጉድ ሰማች። ምን ዘርበልኝ ወዲህ መጣልሽ ዱርዬ በፍቅርሽ ከዚህ እኮ ነው የምላት። ስማማ እግርህን እንደዚህ አምጥተህ አድርገህ መሳም ትችላለህ? ኦ ማይ ጋድ! ወይኔ ጉዴ! ተጫውት። ስማ ማን አንተ እንቁላል ሳል ና እስኪ ና ወዴት ለማምለጥ ነው? ስማ አንተ እዚህ ጸባይን አሳምረህ ከተከራየህ በኋላ እጅግ በጣም ብዙ
ብዙ ስሞታዎች እየደረሱኝ። ምን አይነት ስሞታዎች ጋሽ? አንደኛ በጊዜ ነው የምትገባው። እኔ? አዎ በጊዜ ነው የምትገባው። ሁለተኛ ሰው አታበዛም። አንገትህን ደፍተህ እንደገባ እንደዛው ነው የምትወጣው። ሶስተኛ ደግሞ ዋናው እኔ ከመመናሹ ጋር ካወራሁ በኋላ ነው ይሄንን ነገር ላወራህ የመጣሁትና ዋናው ነገር እንደዚህ ይርግ ያለ አጥር ተቀምጦልህ በበር ነው አሉ ከፍተህ የምትገባው። ኧረ እኔ በበር ከፍቼ አልገባም ጋሽዬ፣ በአጥር ነው እንደው ስዘል ምናምን ወድቄ ተላልጫለሁ። አትዋሽ፣ አትቅጠፍ። በበር ገብቼ አሁንም እኮ በአጥር እኮ ነው። እኔ ሁሉ ጊዜ እንደሸወርከኝ አትወርም። አንድ ጊዜ ይዛሉ በበር ስትገባ ይዛሉ። ደግሞ ሰሞኑን እዚሁ ነኝ። ይኸው ደግሞ ሌላው ዋናው ነገር ቢኖር ዋናው ነገር የቤት ኪራይ የአንድ ወር ተጠይቀ ለምን አባስ ሲባል ነው የ6 ወር የከፈልከው አንተ? ስለሌለኝ እኮ ነው ጋሽዬ፣ ስራ ተመቷል። እሺ ምን ላድርግ? እኔ ባገኘ 1 ወር አልሰጥም። እኔ በቤት ኪራይ እንደምኖር ታውቃለህ። ስንት ቀዳዳ አለብኝ። እንደው አሁን እዚህ ጋር ሁሉ ቀዳዳ አለብኝ አይደል እንዴ? አሰፋዋለሁ። ችግር የለም እሱ ምንም ችግር የለውም። ግን አንተ ምን ስለሆንክ ነው የ6 ወር የምትከፍለው? የ6 ወር ጋሽዬ ማን ብለህ ነው የምታስበው? አርግሽ እኔ ምን ላድርግ? ይሄው 2 ቀን ብቻ ስጡኝ። እኔ 1 ወር መንቀሬ ማላስወጣ ነው የሚመስለኝ። አውቃለሁ። ቁም ነገር ውስጥ ቀድ ነው። እሱን ተወውና ዋናው ነገር አሁን በዚህ ጋር ስትሄድ የጠራው ዋናው ምክንያት ወዳጃችን ጥላሁን ጉቱ በአምቦ ከተማ ባለ 5 ፎቅ ሆቴል ሊያስመርቅ ዝግጅቱን አጠናቆ ከግንቦት 1 እስከ 5 ሰዎቹን እየጠበቀ ነው። በእውነት እያልኩ አንተ ስለዚህ ነገር ምን አስበሃል? እኔ ኪራይ ምናምን ዝባዝንኬ አይመለከተኝም። ግን የጥላሁን ጉቱ ሆቴል ለማስመረቅ ተዘጋጅተሃል ወይስ አይደለም? አሁን እዚሁ ነገር አረጋሽ እየተዘጋጅታል። ከመዘጋጀት አልፌው እየሄድክ የነበረው እኮ አምቦ እኮ ነው ለታላቁ ሆቴል። አሁን እየሄድክ ነበር፣ ከዚህ ወጣ እየሄድክ የነበረው እኮ እዛ ነበር ጋሽ። ተው አትቅጠፍ። እንቁላል ተው። ደግሞ ማን ነው ባለፈው ካንተ ጋር የገባችው ነች የቀይዳማ ቸከሳ አይቼ ነበረ። ኩባ የሷ ጓደኛ ደግሞ ኦስትሪያ ጥሩ ናትና እኔ ለኔ አይደለም እኔ የተከበርኩ ማለት ዳር ነው። ግን እንዳይደብረን ስንሄድ ለአንተ ያቺን ማን ይዝልሃል? ኧረ ችግር የለም። ለኔም ቢሆን ለርሶት እኮ ማለት እንዳትረሳ ቀኑን ከግንቦት 1 እስከ 5 ብያለሁ። እንዳትረሳ ያጥሩን ነገር አደራ። ኧረ አሁን ገባለሁ። አሁን ገባለሁ። አደራ የምሬን ነው። አደራ። አይ አደራ። ምን ሆነሽ ነው አንቺ? አይኔ የተመረዳታችሁ ነው። ምንድነው አይንሽን በአፍሽ አትነግሪኝም እንዴ? እያየኝ አይደል እንዴ? ምን አስማተኛ ነው እንዴ መስልሽ? እንዴ የተሰማሽን ነገር ማውራት እኮ ነው። አውርተን ይፈታል በቃ። ምንድነው እኔ እንደ አስማተኛ እንደዛ አይቼሽ የማውቀው? ሙጠምጢማም ነው እንደምመስልሽ? ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ነው። ከዚህ ባር የእርሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው። እሺ ብሎ ሲያፋጩ ነው ስቶቡት የሚበረው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው ያገኘሁት። እየነገርኩት ከዚህ ባር የእርሶ መብራት ማለት ነው አይሄድም። እግሩን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋውለት። ከእርሶ የሚጠበቀው መጨበጥ ነው። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረችኝ ነው። እሷንም ታስተካክልልኛለህ? ችግር የለም ጋሽ፣ የታምቡር ችግር ነው የሚሆነው። አስተካክልሎትና እንድትሰማ አይደለም እንድታዳምጥ አረጋታል። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደ ምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል። ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን የውሃ እንዲሞላ ማድረግ ይችላሉ። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርገዋለሁ። እኔ የሚያቀዘቅዝ ፔርሙዙላ ሰራሉታል። እሱ ፍላጎት ካለ የሚያቀዘቅዝ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማስተካከል ወይ ጋሽ እኔ ፍሪጅ አልችልም። በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። ምን አጋጠመኝ? አንዳው ጋር ተመሰን ከገባን በኋላ ማለት ልክ ስገባ ምን ባገኝ ጥሩ ነው? ምን አገኝ? የጀልሲን ሰዓት አረ ሌላ ነገር አላጣም። እሺ ከዛስ? ድጋሚ ስገባ ጀልሲ ሰረቀኝን ጫማ። አረ ጉዴ! እሺ ምን ብዬ ደግሞ ድጋሚ አላጣም ብዬ ስገባ ምን በነካ ጥሩ ነው? ምን ጭንቅላት። አረ ማን ነው ብዬ ስቀበል ማን ቢሆን ጥሩ ነው? በሸድ ጀለሲ። ምን ሆኖ ጀለሲ ተዋጠ። አንተም እንደ ልጅ የሚሉን አሰማ። አባትህንም ሁሌ ስሜታዊ ታደርገዋለህ። አንተ የልጅ አክት የለ የልጅ እንደ ልጅ ብትሆን እኮ ይኸውልህ እኮ እሱም እኮ እንደዚህ አያደርግም። አሁን እዚህ ጋር በፊሩ የመታ ነው እንደዚህ ነው ስሜታዊ ያደረገው ነው። እኔ ምን አደረኩ? ለምን መልስ ትመልሳለህ? ወላገላገለውን እስቲ እዚህ ጋር ቀንጠን ብሉ ደፍቶ ነበር እኮ ዳማከሴ ያሽልሃለሁ። ልብስ ለብሰ ተጣጥፈ ለጥ ትላለህ ነው ሲመጣ ይቅርታ ብለህ እግሩ ላይ መውደቅ በቃ አለቀ። ምን የመታኝ መስሎ ነው? እንዴት አንተን ይመጣል? ምን እግዚአብሔር ወሰደኝ።
ከዛ በቃ እንደዚህ እንደለመደ ምናምን በቃ እንደዚህ እንዳታረግ ብሎ መከረኝ። ምንም አልመታኝም፣ ምንም አላለኝም። ምንድን ነው ታዲያ ፊቴ ስሄድ እንቅፋት መጥቶኝ ከዛ በኋላ ምንም እንቅፋት መጥቶኝ እንጂ ማን እንዴ እንቅፋት በጥፊ ሆማ ተጀመረ። መከረኝ በቃ አንተ ምን ሆነህ ነው መከረኝ። እንደዚህ እንደደገማለኝ በቃ ፈተናው በጣም ቀላል ነበር። ፈተናው ከብዶን ስትራሱ ስንገባ ምን የመሳሰሉ ቆነጃጅቶች ተመድበውልን ማሳጅ ያደርጉናል። ስራለሁ አንተ ምንድነው የምታሰጠው? ለሁለታችን ማን ማሽቃብጠው? ምን አይሶ ነው ቁርስ የበላ ነው በርገር ማለት ምሳሌ አንድ ደግሞ አፒታይታችን እንዳለ ክፍት ነው። ሃፒቴት ምን ቢት ነው? ምንድነው ቀደም የምትለው? ስለ ኢትዮጵያ ሂስትሪ የምታውቀው ነገር አለ? ራስ መኮንን ታውቃቸዋለህ? ራስ መኮንን እብዳሉ ሬጌ ዘፋኝ አይደሉ? ምን ውስጥ ነው የከተቷቸው? እኔ የተከበሩ ሰውዬ በእናታችሁ ዋንቺ ሂፓፕ ነው ወይ ማደሮ ሻማ ገዝተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም እና በርቶ ኧረ ማይ ደግሞ ምንድነው? ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም እና መሀየሪያ ድንጋይ ኧረ ማይ ደግሞ አውቀሽ ምንድነው? ወይ አሁን ምንድነው ያልኩህ? ሻማ ነው ግዛ አልኩህ አይደል? ኧረ አይደለም እናሳ ሲጋራ ኧረ ፈሽላ አንተ ድንጋይ